Hello everyone, I am Betty and this is English with Betty YouTube channel. Welcome to the channel. This channel is dedicated to teaching English for absolute beginners. So if you are interested in learning English, this is the place for you. ሰላም እንዴት ናችሁ? ቤቲ ይባላለው and እዚህ ቻናል ላይ እንግሊዘኛ ለጀማሪዎች አስተምራለሁ። ሶ እንግሊዘኛችሁን ማሳደግ የምትፈልጉ ከሆነ ዌልካም ልላችሁ ፈልጋለሁ። ቻናሉን ሰብስክራይብ አድርጉ። አንዳንድ ሰዎች እንግሊዘኛ ማወቅ እኮ እውቀት አይደለም ቋንቋ ነው ሲሉ ሰምታችሁ ታውቃላችሁ? እኔም ብዙ ጊዜ ሰምቼ አውቃለሁ እና ሪያሊቲው ግን እንግሊዘኛ ማወቅ እውቀት ነው። በጣም እውቀት ነው። እንደውም እንግሊዘኛ ማወቅ ለብዙ እውቀቶች በር የሚከፍት እውቀት ነው። ልክ አሁን በር ሲከፈት ውጭ ያለው ሁሉ ማየት እንደምትችሉ ብዙ እውቀቶችን የምትገበዩበትን በር እንደመክፈት ነው። እንግሊዘኛ ከመላው ዓለም ጋር ያገናኛችኋል። በራሳችሁ ይሄ ሎካሊ በሰፈራችሁ ሊሚትድ እንዳትሆኑ ያደርጋችኋል። ብዙ መጽሐፎችን እንድታነቡ እድል ይከፍትላችኋል። ተማሪ ከሆናችሁ በትምህርታችሁ አሪፍ ግሬድ እንዲኖራችሁ ያደርጋችኋል። ግሬድ ብቻ አይደለም፣ ትምህርቱን አንደርስታንድ እንድታደርጉት፣ ሌሎች ሰብጀክቶችን አንደርስታንድ እንድታደርጉ ያደርጋችኋል። ስለዚህ የስራ በር ይከፍትላችኋል። የትምህርት ኦፖርቹኒቲ ውጭ ሀገር አፕላይ ማድረግ ብትፈልጉ፣ ትራቭል ማድረግ ብትፈልጉ፣ ውጭ ሀገር ካሉ ሰዎች ጋር ዴት ማድረግ ብትፈልጉ፣ ፍሬንድሺፕ ክሬት ማድረግ ብትፈልጉ፣ ቤታችሁ ሆናችሁ ኦንላይን ከየትኛውም ዓለም ስራ መስራት ብትፈልጉ ኤአይ ቴክኖሎጂስ አሁን በጣም እያደጉ ነው። ብዙ ስራዎችን እራሳችሁ መስራት የምትችሉባቸው ቴክኖሎጂዎች የመጡ ነው። እነዚህ ሁሉ ለማድረግ this is just even ይሄ እኔ አሁን ሜንሽን ያደረኳቸው ጥቂት ጥቅሞችን ነው፣ ከዚህም በላይ እና እነዚህ ሁሉ ለማድረግ እንግሊዘኛ ማወቅ አስፈላጊ ነው። እሺ የእንግሊዘኛን ጥቅም ከተግባባን አሁን ደግሞ እንግሊዘኛን በኮንፊደንስ ወደ ማውራት ደረጃ እንዴት መድረስ እንችላለን የሚለውን ነገር ጥቂት ልበላችሁ። እነዚህ 4 መርሆች ተከተሉ። አንደኛ ነገር በፈርስት ቲንግ ማድረግ ያለባችሁ ራሳችሁን በእንግሊዘኛ ሰራውንድ ማድረግ ነው። ሰራውንድ ዮርሰልፍ ዊዝ እንግሊሽ ምን ማለት ነው? ራሳችሁን እንግሊዘኛ ኢንቫይሮንመንት ውስጥ አስቀምጡት። የምትሰሙት ነገር ሁሉ በተቻላችሁ መጠን እንግሊዘኛ ይሁን። ዜና እንግሊዘኛ ዜና አዳምጡ። ፖድካስት እንግሊዘኛ ፖድካስቶች አዳምጡ። ፊልም ማየት ካለባችሁ እንግሊዘኛ ፊልሞች እዩ። መዝሙር መስማት ካለባችሁ ኢንቴንሽናሊ እንግሊዘኛ መዝሙር ስሙ። መስማት ያለባችሁን ነገር ሁሉ በእንግሊዘኛ ያሉትን ነገሮች ሰርች እያደረጋችሁ አዳምጡ። ይሄ ምን ይረዳችኋል? የማዳመጥ ችሎታችሁን ያዳብርላችኋል። ምክንያቱም ከመናገር ማዳመጥ ስለሚቀድም ማለት ነው አይደለ? መጀመሪያ ሊስኒንጋችሁ ሞር ሻርፕ ሲሆን፣ ጆሮአችሁ ሻርፕ ሲሆን መናገሩ እየቀለላችሁ ይመጣል። ህፃናት እንደዛ ነው ቋንቋ የሚማሩት። ህፃናት ከማውራታቸው በፊት ያዳምጣሉ። መጀመሪያ ለወራት ለአመታት ያዳምጣሉ። ገና የመጀመሪያውን ቃል ከመናገራቸው በፊት ብዙ ቃላቶች እናንተ ቤት ውስጥ ስታወሩ ከነሱ ጋር የሚሆን እንዲሁ በምታወሩ ከሌላ ሰዎች ጋር የምታወሩትን ኮሚኒኬሽን ያዳምጣሉ እና ግራጁዋሊ ካዳመጡ በኋላ የሆነ ማውራት የሚችሉበት ሌቭል ላይ ሲደርሱ ያንን ያዳመጡትን ነው የሚያወጡት። the same thing works for you። ለአዳልትም እንደዛው ነው፣ ለትልቅ ሰውም እንደዛው ነው። ማዳመጥ ከመናገር ይቀድማል። ስለዚህ ኢንቫይሮንመንታችሁን ኢንቴንሽናሊ የእንግሊዘኛ ኢንቫይሮንመንት አድርጉት። አሁን ይሄ ትንሽ የሚከብደው ኢትዮጵያ ውስጥ ላለ ሰው ነው። ስለዚህ ምን ያስፈልጋል? ኢንቴንሽናሊ ሆን ብላችሁ ያንን ማድረግ ያስፈልጋል ማለት ነው። ውጭ ሀገር ያላችሁ ሰዎች አትሊስት ኢንቫይሮንመንታችሁ ውስጥ እንግሊዘኛ ብቻ ነው የሚወራው። ሶ ዳትስ ቢግ አድቫንቴጅ ለእናንተ ማለት ነው። ሁለተኛ ደግሞ ፕራክቲስ ሜክስ ፐርፌክት ይባላል። አንድ ሰው ወደ ፐርፌክሽን የሚደርሰው ወይም ወደ በቃ ቻልክ ወደ ማለት የሚደርሰው ፕራክቲስ ባደረገበት ብዛት ልክ ነው። ፕራክቲስ ባደረገበት ኳሊቲ ልክ ነው። ኦኬ በመስማት ብቻ ሌሎች ሰዎች ሲያወሩ በመስማት ብቻ ምርጥ ተናጋሪ ልትሆኑ አትችሉም። እናንተ ራሳችሁ መናገር አለባችሁ። የንግግር ችሎታችሁን ማዳበር አለባችሁ። ስለዚህ ስትናገሩ ፕራክቲስ ስታደርጉ ደግሞ እንዴት መሆን አለበት የሚለውን በጣም ወሳኝ ነገር ልንገራችሁ። አንደኛ ነገር ስፒክ ኢን ቻንክስ ማለት ይሄ አንድ ቃል መሸምደድ አይደለም። ለምሳሌ
ይሄ አሁን እርሳስ ነው አይደለ? እርሳስ ነው። ሶ እርሳስ ፔንስል ብሎ መያዝ ሳይሆን this is a pencil ለምሳሌ አሁን ሙሉ አረፍተ ነገር ነው። ይሄ እርሳስ ይባላል እንደማለት ነው። ወይም ይሄ እርሳስ this pencil is sharp ለምሳሌ ይሄ ፔንስል ሻርፕ ነው። እንደዚህ ሙሉ ሴንቴንስ ሙሉ ሀሳብ የሚያስተላልፍን ነገር አውሩ። ኦኬ ፕራክቲስ ስታደርጉ እንደዛ ነው እንጂ ዝም ብሎ ይሄ ቴብል፣ ቼር፣ ዊንዶ ምናምን ይሄ ዝም ብሎ ኔም ማድረግ መጥራት ነገሮችን እሱ ብዙ ቃል እንድትሸመድዱ ያደርጋችኋል፣ ግን ተናጋሪ እንድትሆኑ አያደርጋችሁም። ኮንፊደንስ ሊኖራቸው አይችልም በዛ መልኩ። ሶ ዋት ዩ ሃቭ ቱ ዱ ኢዝ ዲስክራይብ አድርጓቸው። እነዚያን ነገሮች ዲስክራይብ አድርጓቸው በሴንቴንስ መልክ በቻንክ መልክ አድርጉት። ለምሳሌ ሃው አር ዩ ስትሉ እንዴት ነሽ ወይ እንዴት ነህ ነው አይደለ? ሙሉ ሀሳቡን ነው በሀሳብ ሌቭል ይሁን ፕራክቲሳችሁ ማለት ነው። ስለዚህ learn phrases or sentences እሺ እንጂ not words። ቃላቶችን በመሸምደድ 1000 ቃል ከመሸምደድ 300 ሀረጎችና 300 አረፍተ ነገሮች ብታውቁ ኮሚኒኬት ማድረግ ትችላላችሁ። ግን እነዛ 1000 ቃላቶች ይሄ ሀሳባችሁን ምንም አማርኛ የማይችል ሰው ቢመጣ ሀሳባችሁን ለዛ ሰው መግለጽ ግን እንድትችሉ አያደርጋችሁ። ስለዚህ እነዛ ሀረጎቹ ግን ሀሳባችሁን መግለጽ እንድትችሉ ያደርጓቸዋል። ሶ ሀሳብን ለመግለጽ በሚያስችል መልኩ ፕራክቲስ አድርጉ። ሁለተኛ ፕራክቲስ ታደርጉ ማድረግ ያለባችሁ ነገር ስፒክ ላውድ። እሺ ጮክ ብላችሁ አውሩ። ጮክ ብላችሁ ስታወሩ አንደኛ ነገር ኮንፊደንሳችሁ ይጨምራል። ጮክ ብሎ ማውራት የኮንፊደንስ አንዱ ሳይን ነው፣ ሳይኮሎጂ እንደሚለው ማለት ነው። ስለዚህ ኮንፊደንት የሆኑ ሰዎች አያንሾካሹኩም፣ ጮክ ብለው ነው የሚያወሩት፣ ሀሳባቸውን ጮክ ብለው ነው የሚገልጹት። ስለዚህ ሳታስቡት እናንተ ውስጥ ምን ሆናል? አይምሯችሁ እችላለሁ የሚለውን ነገር ዴቨሎፕ ያደርጋል። እናንተ ሆን ብላችሁ ይሄንን አስባችሁ እችላለሁ ብላችሁ ራሳችሁን እየነገራችሁት አይደለም። you are just speaking loudly። አይምሯችሁ ግን ሰብኮንሽስሊ ያንን ነገር ያስባል ወይም በዛ ሜንታሊቲ ውስጥ ትሆናላችሁ ማለት ነው። ሁለተኛ ጮክ ብሎ ማውራት ነው ይጠቅማችኋል። የምታወሩትን ነገር እንድታዳምጡት ትሰሙታላችሁ። ሶ ስትሰሙት ስህተታችሁን ታገኙታላችሁ። ፕሮናንሲዬሽን የቱ ጋር ማስተካከል እንዳለባችሁ ታውቃላችሁ እና እዛች ፖይንት ላይ መስራት ማስተካከል እንዳለባችሁ ታውቃላችሁ፣ ታስተካክላላችሁ ማለት ነው። ሌላ ፕራክቲስ ታደርጉ ማድረግ ያለባችሁ ነገር ፎከሳችሁ መሆን ያለበት ኮሚኒኬሽን ነው። ይሄ ሀሳብን መግለጽ መቻላችሁ ላይ ነው እንጂ ግራመር ላይ መሆን የለበትም። ግራመር ቀስ እያላችሁ ኮሚኒኬት ማድረግ ከቻላችሁ በኋላ ዴቨሎፕ ታደርጉታላችሁ። ሶ ፎከስ ኦን ኮሚኒኬሽን። ኮሚኒኬት ለማድረግ ስፒክ ለማድረግ መቻላችሁ ላይ ትኩረት አድርጉ። ሁሉም ነገር በአንዴ ለመልመድ አትሞክሩ። ኦኬ ስቴፕ በስቴፕ ስለሆነ ፎከስ ኦን ኮሚኒኬሽን። ሶስተኛ ኢፌክቲቭ ስፒከር የሚያደርጋችሁ ሶስተኛው ሚስጥር ምንድነው? ፔሸንስ፣ ትዕግስት ያስፈልጋል። ስህተት ይኖራል። ምክንያቱም ፕራክቲስ ስታደርጉ ፐርፌክት እኮ ብትሆኑ ፕራክቲስ ማድረግ እኮ ያስፈልጋችሁ ማለት ተማሪ ናችሁ። ተማሪ ደግሞ ይሳሳታል። ስለዚህ ኢምብሬስ ዩር ሚስቴክስ። ስህተት እንደሚኖር አምናችሁ ስህተቱን ግን ለማሻሻል መጣር ያስፈልጋል ማለት ነው እና ስህተቱ ደግሞ በጊዜ ሂደት ነው የሚስተካከለው እንጂ ኦቨርናይት አይስተካከልም። እና ኦቨርኦል ደግሞ ምን ማወቅ አለባችሁ? ቋንቋ መማር ጊዜ የሚወስድ ነገር ነው። በአንዴ የምታመጡት ነገር አይደለም አይደል? ቋንቋ መማር ራሱ ልክ ጡንቻ እንደመገንባት ነው። ጡንቻ መገንባት ጊዜ ይፈልጋል አይደል? እንጂ በአንድ ቀን የሆነ ሰው ዛሬ ጂም ገብቶ ዛሬ ግብዳ ጡንቻ ሲክስ ፓክ ምናምን ሲያወጣ አታዩትም። the same is true with language, it takes time። ስለዚህ ያንን አንደርስታንድ አድርጉ። ቋንቋ ልክ እንደ መገንባት ነው፣ ቤት እንደ መስራት ነው። ቤት ስትሰሩ ለውጡን ታዩታላችሁ በሰራችሁ ቁጥር። ትታችሁት ቁጭ ካላችሁ ግን ለውጡን አታዩትም፣ የሚለወጥ ነገርም አይኖርም። ምናልባት የሚፈርስ ነገር ሊኖር ይችላል ካልሰራችሁ። ቋንቋም ላይ እንደዛ ነው። ስለዚህ ቤት ስትገነቡ በትዕግስት እንደምትገነቡት በሰራችሁ ቁጥር ያ ቤት እየተቀየረ እንደሚሄደው ቋንቋችሁም እንደዛ ነው። በሰራችሁ ቁጥር እየጨመረ እየተስተካከለ ሞር አሪፍ እየሆናችሁ ለውጣችሁን ደግሞ ታዩታላችሁ። ግን ኢት ቴክስ ታይም፣ ጊዜ ይፈልጋል። ኦኬ ስለዚህ ይሄንን አይምሯችሁ ውስጥ ማኖር ያስፈልጋል። አራተኛው በጣም ወሳኝ ነገር ነው፣ ኮንሲስተንሲ ነው።
ኮንሲስተንሲ ምን ማለት ነው? ሳታቋርጡ መደጋገም ወይም ዴይሊ ፕራክቲስ ማድረግ፣ በየቀኑ ፕራክቲስ ማድረግ። በየቀኑ 15 ደቂቃ ፕራክቲስ ብታደርጉ በሳምንት 3 ሰዓት የሆነ ቀን ቁጭ ብላችሁ ከምታጠኑት የተሻለ ተናጋሪ ትሆናላችሁ። ሶ ዴይሊ ፕራክቲስ አድርጉ እና 15 ደቂቃ ስላችሁ እንደ ምሳሌ ነው እንጂ the more you work on it የተሻለ ውጤት ይኖራችኋል። ስለዚህ ብትችሉ 1 ሰዓት 2 ሰዓት በቀን ብትሰጡት በጣም የተሻለ በአጭር ጊዜ የተሻለ ለውጥ ታያላችሁ። ግን ከሰዓቱ ርዝመት በላይ በጣም ኢምፖርታንቱ ነገር ምንድነው? በየዕለቱ ማድረጋችሁ ነው። በየዕለቱ መናገራችሁ ነው። በየዕለቱ ፕራክቲስ ማድረጋችሁ ነው እና ኮንሲስተንሲ ወሳኝ ነገር ነው። ኮንሲስተንሲ ለቋንቋ ወሳኝ ነው። ኮንሲስተንሲ ለየትኛውም ኢፌክቲቭ የሆነ ህይወት ለመምራት ወሳኝ ነገር ነው። ስለዚህ ሾው አፕ ኖ ማተር ዋት ማለት ነው ለፕራክቲሳችሁ እንግሊሽ እንትናችሁ ስኬጁላችሁ። እነዚህን 4 መሰረታዊ ነገሮች ተግባራዊ ካደረጋችሁ በጣም እርግጠኛ ነኝ ምርጥ እንግሊዝኛ ተናጋሪ፣ በጣም ኮንፊደንት ትሆናላችሁ። ያው ኢት ዲፔንድስ በእናንተ ጥረት፣ በእናንተ በምትሰጡት ጊዜ፣ እናንተ ፕራክቲስ በምታደርጉት መጠን ይወሰናል። ግን አስፋራስ ኮንሲስተንት ሆናችሁ እነዚህ አሁን የሜንሽን ያደረግኳቸውን ነገሮች ካደረጋችሁ በጣም የተሳካለት እንግሊዝኛ ተናጋሪ ትሆናላችሁ ማለት ነው። ስለነበረን ጊዜ በጣም አመሰግናለሁ። Make sure to subscribe my channel. See you on the next one. Have a good time. Goodbye.